ትክክል ነሽ። ከዛን ከሳት ይሄንን ነው የተጠቀምኩት። ከሳት ሰንስክሪን አትቀበይ። ፊቴን በዚህ ሳሙና ከታጠብኩት በኋላ ይሄንን ተቀብቻለሁ። ቪዲዮ አለ እሷ ይሄንን ተቀብላ የላክችልኝ ቪዲዮ አለ። እሺ እሱን ተቀባች። ይሄ ክሬም ባቡ። እሺ ከዛ 4 ሰዓት ሊሆን ሲል ይሄንን ተጠቅሜያለሁ። ይሄንን ማለት ነው። ይሄ ምንድነው እሱ? ይሄ ውስጥ ላይ ትንሽ እንትን ነው። እኔ ጣልኩት ሲጀመር እንትን ሲል ዱቄት ነው ያስመስለው። እንደ ዱቄት እንደዚህ ሲፈተፍት ያለው ጣልኩት። ትንሽ እንደ ብርጭቆ ነገር አለች እንደዚህ። እቺን ክሬም የተጠቀማችሁ ካለ እንትን በዚህ ካርቶን ነው ያመጣልኝ። አንዴ ይቅርታ ላትልቅሽ ብዬ ነው። እንዴ አትከፍተውም እንዴ? ካርቶን ያለው የጣልኩት ለምን ጣልሽው? ሀቡ እንደዚህ ሲፈተፍት ፊቴ ላይ እንዳለ ዱቄት ነው ያስመሰለኝ። ፊቴ ከትላንትና ወዲያ ነው እንደዛ እኮ ነው። ታዲያ ክሬሙ ሲሰራ እኮ እንደዛ እኮ ነው ማሪ፣ እየተፈረፈረ እኮ ነው የሚወርደው። እንዴት አቦ እንዳለ ፊቴ እኮ አሁን አንቺ አይታይም። በዋትስአፕ ልክልሻለሁ። ፊቴ እንዳለ እኮ ደም እኮ ነው የሚመስለው። ሰው አልመስልም እኮ እንደዚህ። ለምን እንደሆነ ይኸው እያያችሁ ነው። በጣም እያመመኝ ነው፣ እያቃጠለኝ ነው። መጀመሪያ እዚች ጋር ብቻ ነበር የነበረው እንዳለ፣ ግን ፊቴ ሙሉ ፊቴ እንደዚህ ነው። በቃ ደም ነው የሚመስለው። የታል ነው ማሪ? ይኸውልሽ መቅላት፣ ማሳከክ፣ ማቃጠል ግንፍል አድርጎ ሲያወጣው ነው ብላለች። ሶ አንቺ ገና በደንብ ቆይ ለአንቺ ቆይ ስልክን አሳያለሁ። ለምን እሱን ብቻ ለይተሽ ለምን ጣልሽው? ጣልኩት እንዳለ እንደውም ኢቭን እንኳን ሁሉንም ጥላለሁ ብዬ ጓደኛዬ ታይ አለችኝ። ከዛም በኋላ አልጣልኩትም። አሁን እኛ እንደ ጣልሽው በምንድን ነው የምናውቀው? አቡ እግዚአብሔርም ጥያለሁ፣ ጣልኩት። መጀመሪያ ፎቶ አሁን ቆይ ስክሪን እንትን ነው ታዩሱን ተልክልኝና እኔ እዚህ ጋር አሳያለሁ። ማሪ እኔ አሁን ካንቺ የምፈልገው የተጠቀምሽበትን ስቴፕ ንገሪኝ። እየጻፍኩ ነው። ታጠብኳልሽ፣ መጀመሪያ ታጠብኳልሽ። ከዛ ማርጠቢያውን እስቲ ያሳየኝ። መጀመሪያ ታጠብሽ፣ ወላሳሽ ካሰው ከፈለ መጀመሪያ በዚህ ሳሙና ታጠብኩት። ታጠብሽ። እሺ ትክክል። ከዛን ጠዋት ይሄንን ተቀባሁት። ይሄ ሞርኒንግ ክሬም ነው። ትክክል ነው። ይሄ የሞርኒንግ ነው። ይሄው የጠዋቱ ቆይ። እሺ የጠዋት ክሬም። እሺ ቀጥይ። ከዛም በኋላ ከሰዓት 2 ሰዓት አካባቢ ይሄንን ተቀባሁት። ኦኬ እሺ። ከዛ ይሄንን ከተቀባሁት በኋላ ፀሐይ ላይ ውጪ ቆይ ላውራቡ ምን ያህል ጊዜ? አው ማሪ እየጠየቅሽ እኮ ምን ያህል ጊዜ አረንጓዴዋን ክሬም ይሄንን ቆይ ማሪ መጠቀም ከተጀመርኩት 26 ቀን ነው መሰለኝ። አይ ቲንክ ቤዛ ያንን ክሬም አረንጓዴውን ክሬም ምን ያህል ሰዓት ቆይተሽ ነው የታጠብሽው? ከሰዓት አልሽኝ። ከሰዓት የተቀባሽው የታለ? 2 ሰዓት ወይ 1 ሰዓት ተኩል ላይ ምናምን ነው የታጠብኩት። ይሄንን ተቀብቼ አይደለም። እሱማ ጠዋት ነው የተቀባሽው ማለት ነው። ከዛም በኋላ ይሄንን ከሰዓት ተቀባሁት፣ ታጠብኩት። መቼ ታጠብሽው? ስንት ሰዓት ተቀባሽው? እሱ 4 ሰዓት። እሺ 2 ሰዓት ተቀብቼ 4 ሰዓት ታጠብኩት። ለ2 ሰዓት ብቻ ነው? ማን ነው ለ2 ሰዓት ነው ያለሽ? እሱ እንደ ልዩ አይነት ስህተት ያንን ሰውንም ግን እሷ ቪዲዮን የላከችውን ቪዲዮን እያየሁት ነው የተቀባሁት አቡ። እሺ እሱን ከ2 ሰዓት በኋላ አረንጓዴዋን ክሬም ታጥበሽ ከዛስ ምን ተቀባሽማ? ከዛ ሲጀመር አቡ ሶሪ ይሄንን ማለት ነው ፀሐይ ላይ የምትወጪ ከሆነ ሙቀት ካለ ይሄንን ተቀብኝ ብላ ነበር ከሰዓት። ግን እኔ ፀሐይ ላይ ወደ ውጪ ስለማልወጣ ይሄንን አልተቀባሁትም። እሺ ከዛ እቺን ክሬም 6 ሰዓት አካባቢ ተቀባሁት። እሺ እቺን ክሬም ማለት ነው። ኦኬ አዎ 6 ሰዓት አካባቢ ይሄንን ተቀባው። ከዛ ስተኛ ከታጠብኩት በኋላ ይሄን ተቀበይ አለችኝ። ስተኛ ከታጠብኩት በኋላ ይሄንን ተቀባሁት። ከዛ ከሳምንት በኋላ ለውጥ ስታገኝ ከሳምንት በኋላ በዚህ ፊትን በሶፍት ነገር ጠራርጌ ከዛም በኋላ እቺን ክሬም ተጠቅሜያለሁ። ትንሽ ነው ተጠቀምኩት።
ከሳምንት በኋላ ተቀብ ስላለችኝ ከሳምንት በኋላ ነበር የተቀባሁት። ያው ትንሽ ነው የተቀባሁት። ለውጥ ስታይ ሳትነግሪኝ ብላሻለች አይደል? ለሁሉም የላከችው ለውጥ ስታይ ከሳምንት በኋላ ይሄንን ተቀብ ለውጥ አይተሽ ነው? ምንም ለውጥ አላየሁትም አቦ። ምንም ለውጥ ያየሁት ነገር እንዳለ ለምን ለውጥ ሳታይ ቮይስ ላኩላት። ቮይስ ስልክላት ተቀብ ችግር የለም ማለት ገንጥሎ እየወጣልሽ ነው አለችኝ። ምንድነው ገንጥሎ መውጣ? እሷ ናት የምታውቀው፣ እኔ አላውቅም። ገንጥሎ እየወጣልሽ ነው ተቀብ ስል ተቀባሁት። እኔ ምን አውቃለሁ? ኖ ለውጥ ሳታይ እንዳትጀምሪ ብላኛለች። ይሄንን ግን እኔ ለውጥ ሳላይ ጀመርኩ እያልሽኝ ነው? ለውጥ አላየውም ማለት ከሳምንት በኋላ ውሳ ስትለኝ፣ አዎ እኔ ከሳምንት በኋላ ጀመርኩት። ይሄንን ለውጥ ካየሽ ነው ከሳምንት በኋላ ትለኛለች። አቡ ለውጥ አይተሻል? አላየሁትም፣ ምንም ለውጥ አላየሁትም። ግን ተቀብቻለሁ። ሳታይ ለምን ለውጥ ካየሽ ከሳምንት በኋላ ለውጥ ካየሽ ይሄንን ጀምሪ ያለው አቡ ድምጽ ልኬ ነበርኩ። ድምጽ ስልክልሽ ማሬ ተቀቢ ገንጥሎ እየወጣልሽ ነው ተቀቢ አለችኝ። ተቀባሁት። አሰሚኝ እስቲ ገንጥሎ እየወጣ ነው ተቀቢ አለች። አጠቃቀሙ ላይ ተላከላትም። ባይገርምሽ ይሄ የመጨረሻው ክሬም እንዴት እንደተቀባች ጠይቂያት። አጠቃቀም አልተላከላትም። ገብቶሻል አይደለ? እስቲ አሳይኝ። አንቺ ክፈቺ ሶሊያና ራስሽ ከፍተሽ አሳይን። ዋትስአፕ ላይ የተላከላት ካሜራውን አዙሪውና ይሄ መጨረሻ ካሜራውን ይሄንን ካሜራ ፍሊፕ አድርጊው። ዋትስአፕ ማሳየት እችላለሁ? አይዘጋብኝም? አዎ አይዘጋም። ትናንትና ሂዊ ስታሳይ ነበር። አይ እኔ እንኳን ስለ አካውንቴ ስለምጠነቀቅ ንገሪኝ፣ ካልሆነ ስክሪን እሱማ እኔ የምጠነቀቃለሁ ስለ አካውንቴ ማሪ። አሁን አሜሪካ ከገዛችሁ በኋላ ቲክቶክን ነፃነት ሰጥታለች። ትናንት ሂዊ እያሳየች ምንም አልዘጋም። ዋትስአፕ ብትይ ምን ብትይ ከፍታ ከሀስከፈ እያሳየች አልዘጋም። ግን ስክሪን ሪካርድ ልኬልሽ አንቺ ብታሳይስ? እኔ ላይ ነበረ ምንዘጋ ያንዳንዱ ነገር ሀቡ ታሳይሽ። ከነ ፎቶ ያንዳንዱ ነገር አሳያት ሀቡን። ምክንያቱም ፊቴ በደንብ እንድታይ ማለት ነው። አሁን እዚህ ጋር እየታየ አይደለም ፊቴ። ታሳያለሽ ማለት እሺ ይታያል ሀቡ? አዎ ይታያል። ይታያል? አዎ አታንቀሳቅሽው፣ ራቅ አድርጊውና አሳይን በስነ ስርዓት። አዎ እንደሱ ስቴፕ ክፈችው ቮይሱ። ሰላም ሰላም፣ ሶሊያና እንዴት ነሽ? ደህና ነሽ ወይ? ሶሊያና ቅድም ገስት ላይ ነበርኩት እና ፊቴ ብጉር ነገር ይወጣልኛል እና በጣም ሽፍታ አለው። ይጠፋል ይመጣል። ከዛን ደግሞ ያ ብጉር እየጠፋበት በጣም ነው የሚጠቁረው። በቃ በጣም ይጠቁራል እና የዚህ ክሬም ካለ ላክልኝ። ማሪ ሙሉ ፓኬጁ 300 ነው። ዲሊቨሪ 25 ማሪ ሎኬሽን አስቀምጭ። ሌላ የምትፈልጊ ነገር ካለ ንገሪኝ። ኮላጅን አለ፣ የብብት የታፋ አለ። ይሄ የመጀመሪያ ፊቴ ነው። ኦኬ እሺ። ሶላና አይነውት እንዲነሽ ነሽ አለሽ። ፊቴ እንደዚህ ነው ሶላና። እስኪ ይልኝና ክሬማ እንድትልክልኝ ሎኬሽንን እንዲካል እና እንደዚህ ነው ሽፍታው፣ እንደዚህ ነው ማወጣለኝ። ይወጣል፣ ስጠፋ ቦታው ደግሞ ይጠቁራል። አንዱ ቮይስ አልከፍታለ ሀቡዬ። ኢትስ ኦኬ። ወደ ኔክስት ዊክ። ሰላም ሰላም፣ እንዴት ነሽ? ነሽ ወይ? እና የጥቁር መጥፊያው አለ ወይ? የፊት ሳይሆን የታፋ ምናምን ካለሽ የእጅ ምናምን አለሽ ወይ? የጥቁር መጥፊያው እስኪ ንገሪኝ። ሰላም ሰላም፣ እናት እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? እኔ ሰላም ነኝ፣ እግዚአብሔር ይመስገን አለሁ። እና ክሬሙ ማለት ነው ለፊቴ አሁን ነጣጥብ እንትኑን ትናንሽ ነጣጥብ አለ ፊቴ ላይ። እሱን ፎቶ ልክ ያለው እና እኔ ሶላናን ማውራት ፈልጋለሁ እና ሶላናን ማግኘት ነው የምፈልገው። ከዚህ በፊት ከእሷ ጋር ስላወራሁት እሷን ማግኘት ፈልጋለሁ እና እንደዛ ነው። በ17 መጨረሻ አውራት ሶሊናን ትእዛዝ በዚህ ማለት ትችላለሽ። ይሄ ስልክም እሷ ጋር ማለት። ሰላም ሰላም፣ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? ሰላም እንትኑን ላኪልኝ፣ የብብቱና የፊቴ ክሬም ሁለቱንም እንትን ማለት የብብትና የፊቴ ባለፈው የተነጋገረው እሱን ላኪልኝ። እንደዛ ነው። ሰላም ሰላም፣ እንዴት ነሽ? ደህና ነሽ ወይ? እና የብብትና
የፊት ክሬም ባለፈው ነው ያልኩትን የእሱ እንትን ላክልኝ፣ የብጉር ማለት ነው የራሴ የፊት ክሬም እና ላክልኝ። ሰላም ሰላም ሶሊያና እንዴት ነሽ? ደህና ነሽ? ሁሉ ሰላም